የጌታ ሰላምና ጸጋ በያላችሁበት ይብዛላችሁ። እኔ በጌታ ወንድማችሁ ጸጋብ ነኝ። ዛሬ እንዴት መጸለይ ያለብን በሚል ሐሳብ ከኔ ጋር እንነጋገራለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰቦች ደግሞ ቻናሉን ላይክ እና ሼር በማድረግ በኩላችሁን አስተዋጽኦ እንድትወጡ በጌታ ፍቅር እያሳሰብኳችሁ እንዴት እንጸልይ? መጽሐፍ ቅዱሳችን ስለ ጸሎት ምን ይላል? ጸሎት ማለት ከነፍስ ከስጋ ከመንፈሳችን ሆነን ከእግዚአብሔር ጋር የምናደርገው ንግግር ወይንም ህብረት አንድነት ነው። ሌላኛው ጸሎት እግዚአብሔርን የምናመልክበት አንደኛውና ትልቁ መንገድ። ስለዚህ ነፍስ የአምልኮ ጥገኛ ነች። ነፍስ ሳታመልክ መዋል ማደር አትችልም። ለዚህም ነው ሰዎች በምድር ላይ እያሉ ወይ እግዚአብሔርን ያመልካሉ ወይ ሰይጣንን ያመልካሉ። ዋቴቨር የሆነ ፐርሰንን ብቻ ያመልካሉ። ወንዝ ያመልካሉ፣ እንጨት ያመልካሉ፣ ድንጋይ ሊያመልኩ ይችላሉ። ይህን ሁሉ የሚያደርጉት በነፍሳቸው ያለ የአምልኮ ጥማት ስላለ ነው። ነፍስ የአምልኮ እስረኛ ስለሆነች። ስለዚህ እናመልካለን ብለው ለመረጡት ነገር ወይ ለድንጋዩ ሄደው ይጸልያሉ፣ በፊቱ ሄደው ይንበረከካሉ፣ ይጸልያሉ፣ ይገባዋል ብለው የሚያደርጉትን ነገር በሙሉ ያደርጋሉ። ለዚህም ነው ጸሎት የአምልኮ ወሳኙና ትልቁ አካል ነው። እኛ ደግሞ እግዚአብሔርን የምናመልክ ሰዎች መጸለይ አለብን፣ ወደ እግዚአብሔር መቅረብ አለብን። ስለዚህ እግዚአብሔርን የምታመልክ ነፍስ ታድላለች። ሌላኛዋ ነፍስ ግን የአምልኮ ጥማቷን ለማርካት ሲሉ ከአምልኮ ጩኸቷ ከነፍሳቸው ጩኸት ለማምለጥ ሲሉ ሄደው ልክ በሳይንሱ እንደሚባለው አንቲፔን የአምልኮ ማስታገሻን ይሰጧል። ስለዚህ ጸሎት ከአምልኮ ፓርቶች አንደኛውና ዋነኛው ስለሆነ እንዴት መጸለይ እንዳለብን ደግሞ ከኔ ጋር ዛሬ እንነጋገራለን። እንዴት መጸለይ ያለብን ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን አስቀምጦልናል። ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይን ይወዳሉ። ስትጸልዩ እንደ ግብዞች አትሁኑ። ነገር ግን ከቁጥር 6 ጀምሮ ስናይ አንተ ግን ስትጸልይ ወደ እልፍኝ ግባ። ስንጸልይ ወደ እልፍኛችን መግባት አለብን። አሁን በጣም እየተለመደና እጅጉን እየተስፋፋ የመጣ ነገር ሰዎች ሲጸልዩ ወደ እልፍኛቸው አይገቡ፣ ወደ መሰዊያቸው ስፍራ ወደ ከእግዚአብሔር ጋር ግል ወደሚነጋገሩበት፣ ከእግዚአብሔር ጋር ወደሚወያዩበት፣ ከእግዚአብሔር ጋር ድምፁን ወደሚሰሙበት ስፍራ መግባት ቀርቶ አሁን ወደ እልፍኝ ከመግባት ወደ ላይቭ ተገብቶ ነው የሚጸልይ። አንተ ግን ስትጸልይ ወደ እልፍኝ ግባ፣ ወደ እልፍኝ ግባ። ጸሎትን ወደምትሰዋበት፣ እግዚአብሔርን ወደምታመልክበት ወደ እልፍኝ፣ ከእግዚአብሔር ጋር ወደምትነጋገርበት ወደ እልፍኝ ግባ። ሁለተኛ መዝጊያውን በላይ ላይ ዝጋ። መዝጋት አለብን። ወደ እልፍኛችን ከገባን በኋላ በራችን መዘጋት አለበት። የአሁን ጊዜ በር ምንድን ነው መዘጋት ያለበት? ለጸሎት ስንገባ መዝጋት ያለብንን ነገር ስልካችንን ነው፣ ሐሳባችንን ነው፣ ኤቭሪ ሲስተም በቃ። ወደ እልፍኛችን ስንገባ በራችንን ክፍት አድርገን ከጸለይን ከእግዚአብሔር ጋር የምንወስደውን ጊዜ ሰዓት እንዳንጠቀም። ምክንያቱም መጽሐፍ ሲናገር ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ነው እና የሚውጠውን ፈልጎ ሲዞር ክፍተት ካገኘ ይገባል። ስለዚህ በራችንን መዝጋት አለብን። ሶሻል ሚዲያዎችን መዝጋት አለብን። ኦፍ አድርገን የሰማዩን ዳታ ኦን ማድረግ ያለብን። ስለዚህ በሮቻችንን ዘግተን እንድንጸልይ ወደ እልፍኞቻችን መግባት እንዳለብን፣ ለወጣቱም ለሁሉም ሰው የሚያስፈልገው ጸሎት ወደ እልፍኝ ገብቶ መጸለይ፣ በሩን ዘግቶ መጸለይ። በስውር ለሚያይ አምላክ ነገር በስውር እንነግረዋለን፣ እርሱ ደግሞ በግልጥ ይከፍለናል። እንዴት መጸለይ ያለብን ለሚለው ሁለተኛው ነጥብ ሳናቋርጥ መጸለይ ያለብን። ሳናቋርጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት
ለደቀ መዛሙርቱ በተደጋጋሚ ወደ ፈተና እንዳትገቡ ትጉና ጸልዩ እያለ ያስተምራቸው እንደነበር መጽሐፍ ቅዱስ ይነግራል። እኛም ሳናቋርጥ በትጋት መጸለይ አለብን። ለአንድ ስኬት፣ ለአንድ ዓላማችን ግብ ለመምታት ኮንሲስተንሲ እንደሚያስፈልግ ሁሉ ቀጣይነት፣ ትዕግስት፣ ትጋት እንደሚያስፈልገን ሁሉ እንዲሁም ጸሎት በትጋት መጸለይ አለብን። ሳናቋርጥ መጸለይ አለብን። በሐዘንም ይጸለያል፣ በደስታም ይጸለያል። ስናጣም እንጸለያለን፣ ስናገኝም መጸለይ አለብን። ሲሞላም ሲጎድልም መጸለይ፣ ከእግዚአብሔር ጋር መነጋገራችንን ማቋረጥ የለብንም። ምክንያቱም አንድ ቤት ውስጥ የሚኖሩ አባትና ልጅ ሳይነጋገሩ ውለው እንደማያድሩ ሁሉ እንደዚሁ እግዚአብሔር አባታችን መጽሐፍ ቅዱስ ሲናገር አባ አባ ብለን የምንጮህበትን የልጅነትን ስልጣን ሰጥቶናል እንደሚል፣ ስለዚህ ሳናቋርጥ መጸለይ አለብን። ሳናቋርጥ የዳዊትን ስኬት አስተውላችሁ አንብባችሁ ከሆነ ዳዊት በነገር ሁሉ ከእግዚአብሔር እግር ስር አይጠፋም፣ ይጸልይ ነበር። ሲበድልም ይጸልያል፣ ሲያገኝም ይጸልያል። እግዚአብሔርን ጠይቆ ይወጣል። ሲወጣ እንኳን ለጦርነት እየወጣ ይጠይቃል። ሌላኛው ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ጀምሮ ስንመለከት እነ ዳንኤል፣ እነ ሲድራቅ፣ እነ ሚሳቅ በምርኮ ከእስራኤል ተወስደው በባቢሎን እየኖሩ እያለ እነ ዳንኤል ይጸልዩ እንደነበር፣ ለጸሎት ምንም አይነት መስፈርት ሳያስቀምጡ መመቻቸት ሳያዩ የጎደላቸውን ነገር ሳያዩ በምርኮ ሆነው እንኳን ይጸልዩ እንደነበረ መጽሐፍ ቅዱስ ይናገራል። ስለዚህ ጸሎት ሳናቋርጥ ነው መጸለይ ያለብን። ነገር ስለተሳካ ስላልተሳካ አይደለም መጸለይ ያለብን። በማንም አይነት ሁኔታ ውስጥ ልንሆን እንችላለን። በድካም ውስጥ፣ በዝለት ውስጥ፣ በማይመች ሁኔታ ውስጥ ልንሆን እንችላለን። ነገር ግን ከእግዚአብሔር ከእግሩ ስር መጥፋት የለብን። ሳናቋርጥ መጸለይ ያለብን። ለጠላት በር ሳንከፍት መዝጊያዎቻችንን ዘግተን ወደ እልፍኞቻችን ገብተን መጸለይ ያለብን። በትጋት መጸለይ ያለብን። ጸሎት አማራጭ የሌለው ምርጫችን። ሶስተኛ ነጥብ አጥብቀን መጸለይ ያለብን። አጥብቀን የሙጥኝ ብለን ልክ ያዕቆብን አይታችሁት ከሆነ ካልባረከኝ አልለቅህም የሙጥኝ እንዳለ፣ ካልዳሰስከኝ አልለቅህም እንዳለ አልለቅህም ብለን መጸለይ ያለብን። ለዚህም መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 12 ከቁጥር 5 ላይ ልክ ሄሮድስ የዮሐንስን ወንድም ያዕቆብን አስይዞ ካስገደለው በኋላ ሕዝቡን ደስ እንዳሰኘው አይቶ ጴጥሮስንም ደግሞ ሊያስገድለው እንደያዘ ይናገራል። ነገር ግን ጴጥሮስ በወህኒ ተይዞ ታስሮ ሳለ በቤተ ክርስቲያን ስለ ጴጥሮስ አጥብቆ ይጸለይለት እንደነበረ መጽሐፍ ቅዱስ ይናገራል። እነዛን አጥብቆ መጸለይ እግዚአብሔር ጸሎታቸውን ምላሽ እንደሰጠ እንመለከታለን። ስለዚህ አጥብቀን መጸለይ አለብን። ትምህርቱን ስለተከታተላችሁ እጅግ አድርጌ እያመሰገንኩ ያላችሁን ሐሳብ አስተያየት በኮሜንት አሳውቁኝ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም።